ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ሽንኩርት ጥጄ ነው የመጣሁት። ወጥ ሰራ ቀይ ወጥ እና ስቀርጽ በጣም በፍጥነት ነው የቀረጽኩት እና ለዛ ነው ሁላችሁ ሽንኩርቴን እንደዚህ ያቁላላው ነው ቀይ ወጥ ልሰራ በችኮላ ነው እየሰራሁ ያለሁት እና የዛሬ ብሎኝ ላሳያችሁ ብዬ ነው። ሁላችሁ ሽንኩርቴን እንደዚህ አበሻ ወጥ ነው የምሰራው። በርበሬ እንደዚህ አድርጌ አብሬ ሽት ነው የማደርገው። እንዴት ናችሁ? ስራ እንዴት ነው? እና ይላችሁ በርበሬ የኢትዮጵያ በርበሬ ነው። በቃ ፈጠንጠን ያለ ወጥ ማለት ነው፣ ቀይ ወጥ። እዛ በርበሬ እንደዚህ አድርጌ በደንብ ያቁላላው። ቲማቲሜን ደግሞ በጎን እየፈጨው ነው፣ በጎን ፈጥጃለሁ። ከዛ እንደዚህ አድርጌ እኔ ይላችሁ ሽንኩርት እንዳይሸትብኝ ማለት ነው ምንድነው የማደርገው? ዘይት አድርጌ ነው ዘይት ድስት ጥድና ዘይት አድርጌ እዛ ሽንኩርት የማደርገው እንጂ ሽንኩርት በባዶ አላበስልም። በጣም ነው እንደሱ ሽታ የሚያመጣው። በዘይት ሲሆን በጣም ቆንጆ ነው። እዚህ ጋር ነጭ ሽንኩርት የተፈጨ አዘጋጅቼ ትላጃ ውስጥ ነው የማደርገው ፍሬዘር። እሱን አደረኩኝ። ከዛ ደግሞ ሳልሳ አደረኩኝ። አሽማትም ሳልሳ አድርጌያለሁ። በዚህ መንገድ ይውላችሁ በጣም ወጤን እያቁላላሁት ነው እላችኋለሁ። ቅቤ ደግሞ የበሰለ ቅቤ ነው የማደርግበት። እኔ ያረኩት የበሰለ ቅቤ ነው እያቁላላሁ ማለት ነው። ከዛ ቲማቲሜን ፈጭቼ ስላደረኩት ምንም ውሃ ራሱ አድርጊኝ አላለኝም። በዚህ መንገድ በደንብ አድርጌ ይውላችሁ እንዴት እንደሚያምር በጣም የችኮላ ወጥ ነው እና ማቁላያ ቅመም ነበረኝ፣ እሱን አደረኩኝ። ልጅ አድርጌ ማቁላያ ቅመም እኔ ራሴ እንደማዘጋጀው ሳውዲ ማሳያቸዋለሁ። በነገራችን ላይ ሁሉ ነገር ቀላል ነው በዚህ ዘመን። ስለዚህ ወጣችሁ እንዲሳደፍ ቅቤው በሰለ እንዴት ደስ እንደሚል ይወድ እንዲ በደንብ አድርጌ ያቋላውን። ከዛ የመጨረሻውን ቅቤ ያረኩበት። ቅድም ነጭ ሽንኩርት ነበር ያረኩት ነው ቅቤ ያልኳችሁ። እዛው እንዲ ቅቤ አድርጌ ሽታ አድርጌ ያቆላላው ቆያ። ከዛ ስጋዬ 1 ኪሎ ስጋ ነው። ብዙ ዘይት አላደረኩም፣ ቅቤን እንዳልኳችሁ ያደረኩበት። አሁን እንደዚህ በደንብ አድርጌ አቆላያችሁ ቅቤ ወፈር ይለልኛል። ያዘጋጀሁትን አጥንት ምናምን ያለው ቆንጆ ነው። እሱን አደርግበታለሁ ማለት ነው። ስጋው እዛው በኋላ እላችኋለሁ። ሁላችሁ ስጋዬን ጨመርኩበት። እንዴ ደስ እንደሚሉት በነገራችን ክችን ያለች በቃ ውሃ ራሱ የሌለው ቆንጆ አድርጌ ነው የሰራሁት። ለበነጋችሁ ወጥ ሲሰራ ለነገ ምናምን እኔ ብዙ አይመቸኝም እና ደግሞ መከላለስ አልወድም። በቃ የወንደላጤ ነገር ደስ የሚል እና ይኸውት እንዴት እንደሚያምር አይሴሪስ በጣም ቆንጆ አድርጌ ነው የሰራሁት። በነገራችሁ ላይ እንደዚህ እያደረጋችሁ ስሩ እሺ። ማዳም ቅመሞች ማዳሞቻችሁ ወጣ ሲሉ ስርት አድርጉ። ስርት የምትወዱትን ነገር ስሩ። አሁን ለጊዜው ሰልጥኗል፣ ሁሉ ነገር አለ። እዚህ ጋር ደግሞ ትንሽ ውሃ የፈላ ውሃ ነው ያደረኩበት። በነገራችሁ ወጥ ሲሰሩ ቀዝቃዛ አድርጉ። ለቃና ትንሽ ነጭ ሽንኩርት አደረኩበት። ከዛ ደግሞ ኮረሪማ የተፈጨ ነበረኝ፣ እሱን አደረኩበት። ከዛ ትንሽ ክድን አደርገዋለሁ ዋጥ እንዳደርግልኝ። ወፍራም ነው። ከዛ በዚህ መንገድ ቀላል ነው። በነገራችን ላይ ጫው ቀደም ራሱ ስላደረኩበት ነጭ ሽንኩርቱ ላይ ምናምን ይወጣውን ጨረስኩኝ ማለት ነው። ከዛ እንደዚህ አድርጌ ሳህኔ ላይ አቀርበዋለሁ። በነገራችን ላይ በአንድ እጄ ይዤ ነው። ከዛ እዚህ ጋር አደረኩት። በጀማ ነው የምንበላው። ቸር ሰንብቱ።